በረትና የእሳትን ተዋህዶ እንኳን ብናይ ጊዜው ቀድመ ተዋህዶ ጊዜ ተዋህዶ ድሮ ተዋህዶ ብለን የምናያቸው ነገሮችን ማይዚ ላይ ማየት ይቻላል። እንደው በጣም ባጭሩ ምሳሌ የበረትና የእሳት ተዋህዶ ቀድመ ተዋህዶ እንካል ቀድመ ተዋህዶ በረቱ ቀዝቃዛ ብቻ ነበረ፣ እሳቱ ደግሞ ሙቀት የሚሞቅ ነው፣ ረቂቅ አካል ነው። ስጋ የበረቱ ደግሞ ግዙፍ ነው። ይሄ ቀድመ ተዋህዶ ያለው ነው። ጊዜ ተዋህዶ ግን ቀዝቃዛ የነበረው ብረት ሙቀት ገንዘቡ ከሆነ እሳት ጋር ተዋሃደ። ረቂቅ የነበረው እሳት ግዙፍ ከሆነ ብረት ጋር ተዋሃደ። ግዙፍ የነበረው ብረት ረቂቅ ከሆነ እሳት ጋር ተዋሃደ። አሁን እሳቱ ከብረቱ ጋር የተዋሃደው ጊዜ ተዋህዶ ነው። እሳቱ ለብረቱ ሙቀት የሆነው ጊዜ ተዋህዶ ነው። ለብረቱም እሳት ሙቀት የሆነው ጊዜ ተዋህዶ ነው። ስለዚህ ሙቀት የተፈጸመው መቼ ነው ከተባለ ጊዜ ተዋህዶ ነው። ሙቀት የተፈጸመው ለማን ነው? ሙቀት የተነገረለት ለብረት። ለእሳት ሙቀት ሞቀ ተብሎ አይነገርለትም። እሳት ሞቀ። ለምሳሌ እሳቱ በብረቱ ሞቀ ካለው ምን ሆኗል ማለት ነው? እሳቱ ሙቀቱነቱን አጥቶ ሙቋል ማለት ነው። ሁለተኛ እሳቱ በብረቱ ከሞቀ ማንም ያወቀው ብረቱ አማቂ ሊሆን ነው እንዴ? አማቂ ሊሆን ነው። ስለዚህ ማን አወቀው? ቃል ከበረ ማለት በመንፈስ ቅዱስ ከበረ ማለት እሳቱ በብረቱ ሞቀ እንደማለት ነው። ምንም አስተውሉ። ቃል በስጋ የሚከብር ከሆነ ማንም ያከብረው። አንደኛ አምላክነቱን አጣሉ። ከበረ ማለት አምላክ ሆነ ማለት ነው። እንግዲህ ከበረ ማለት ሲተረጎም አምላክ ሆነ ነው። አምላክ ሆነ። ስለዚህ ቃል በስጋ አምላክ ሆነ እያልነው ነው እንዴ? ቃል በስጋ አምላክ ሆነ ስንለው አምላክነቱን አጥቷል እንዴ? ቃል አይደለም አንልም። ሰጣጥ ነው ይሄ። በዚህ በጊዜ ተዋህዶ የምንናገረው ርስትን አንናገረው የምንለው ለዚያ ነው። ስለዚህ የከበረ ስጋ ነው፣ ክብር የሆነ ቃል ነው። እንዲህ ብለን ስንናገር እንደ መነሻ ያህል የሚነሳ ጥቅስ አለ። በዋናነት በደንብ ማንኛውም ሰው ይህንን እንዲያስተውለው የምፈልገው አንድ ጉዳይ አለ። በነገረ ቅባትና በነገረ ተዋህዶ በጣም ሰፊ መወያያና መጽሐፍ ቅዱስ የሚጠቀስ ቅዱሳት መጽሐፍ የሚጠቅሳል። ለምሳሌ በነገረ ቅባትና በነገረ ተዋህዶ እንደሚታወቀው ማክበር፣ መክበር፣ ክብር መሆን አለ። መዋሃድ ተዋህዶ አለ። ከዚያ ደግሞ ማዋሃድ አለ። እኒህ ሶስት ነገሮችን ስንናገር ጠንቅቀን ነው። ለምሳሌ አከበረ ብለን ስንናገር ሥላሴ በማክበር አንድ ናቸውና አብም አከበረ፣ ወልድም አከበረ፣ መንፈስ ቅዱስም አከበረ እንላለን። ለምሳሌ መንፈሰ እግዚአብሔር ላዕሌ ዘበእንቲአሁ ቀባኒ፣ የእግዚአብሔር መንፈስ በእኔ ሕልው ነው፣ ስለዚህ አከበረኝ ይላል። ቀባኒ አዋሃደኝም ብሎ መተርጎም ይቻላል፣ አከበረኝ ብሎ ይቻላል። መንፈስ ቅዱስ አከበረኝ ይላል። አከበረኝ ማለትና ክብሮ ነው ማለት ይለያል። መንፈስ ቅዱስ ሥጋን አከበረ እንላለን፣ ክብሮ ነው ግን አንልም። አብ አከበረው እንላለን፣ ክብሮ ነው ግን አንልም። ለሥጋ ክብር የሆነው ማን ነው ካል ቃል ነው። ለምን? ክብር መሆን ኩነት ለቃል ስለሆነ። ለምሳሌ ያህል እነኝ አዋሃደን ወአስተዋሃደ ተዋህዶ እሙነ፣ እውነተኛ ተዋህዶን አዋሃደ ይለዋል። አብንም አዋሃደ እንለዋለን፣ ወልድንም አዋሃደ እንለዋለን፣ መንፈስ ቅዱስንም አዋሃደ እንለዋለን። አብን አዋሃደ እንለዋለን፣ ወልድን አዋሃደ እንለዋለን፣ መንፈስ ቅዱስን አዋሃደ እንለዋለን። ተዋሃደ የምንለው ግን ወልድን ነው። መንፈስ ቅዱስን ተዋሃደ እንለው፣ ወልድ አብንም ተዋሃደ እንለው። አከበረ ሦስቱንም እንላለን። ክብሯን የምንል ግን ወልድን ነው ለሥጋ። ስለዚህ ከተዋህዶን ወልድ ተዋህደ ብለን እንደምንናገር ሁሉ ቅብን በነገረ ሥጋዌ ክብርን የምንሰጠው ለቃል ነው። ለምን? ከሥጋ ጋር የተዋሃደ ወልድ እስከሆነ ድረስ። ለምንድን ነው በቅባተ አብ ከበረ ማን ነው? ለምንድን ነው በቅባተ መንፈስ ቅዱስ ከበረ ማን ነው? በቅባተ መንፈስ ቅዱስ ከበረ ክደት የሆነው በቅባተ አብም ከበረ ክደት የሆነው ምንድን ነው ከተባለ አብ ሰው ስላልሆነ መንፈስ ቅዱስ ሰው ስላልሆነ ነው። መንፈስ ቅዱስ ሰው ቢሆን ኖሮ የተዋሃደውን ሥጋ ራሱ መንፈስ ቅዱስ ያከብር ነበረ። አብ ሰው ቢሆን ኖሮ የተዋሃደውን ሥጋ ራሱ ክብር ይሆን ነበረ። የተዋሃደ አካላዊ ቃል በተለየ አካሉ፣ በተለየ ስሙ፣ በተለየ ከዊኑ፣ በተለየ ግብሩ፣ በተለየ ከዊነ ቃል ባህሪው ነውና ለሥጋ ክብር የሚሆነው ቃል ነው። በነገረ ሥጋዌ ቅብነትን የምንሰጥ ለቃል ነው። ክብር መሆን ለቃል ነው። በቃል ለመንፈስ ቅዱስ ተሰጠን ብዙ ስህተቶችን ያመጣል። አንደኛ መንፈስ ቅዱስ ለሥጋ ክብር የሚሆነው ከሆነ ምኑ ነው ክብር የሆነው? አካሉ ነው፣ ሀብቱ ነው። ሀብቱ ከሆነ ክርስቶስን ሩቅ ብእሲ ያልነው ነው ማለት ነው። አካሉ ከሆነ ደግሞ መንፈስ ቅዱስ ሰው ከሆነ ያሰኛል። እንደውም ይህንን ሊቁ ሲናገር በጣም ተንትኖ ይናገረዋል። ለምሳሌ ያህል
ከመለኮት ጋር ሲዋሃድ ቃል መለኮት ነው። በቃል መለኮትነት ሥጋ ከበረ ነው። ለምንድን ነው? በአብ መለኮትነት በወልድ መለኮትነት አለ። በቃል ክብር ነው የከበረው። ለምንድን ነው? ቃል ስለሆነ ከሥጋ ጋር የተዋሃደ። ይህንን ሊቁ ሲናገር አግናጢዎስ እንዲህ ይላል፣ ወበይንተ ተዋሕዶ ተመለኮት ዘንትናገር በዚህ ዘይሉ በወልድ በወልድ ያለው የመለኮትን ተዋህዶ የምንናገረው በወልድ ያለውን ነው ይላል። ዋኮ በእንታ ወመንፈስ ቅዱስ በአብ በወልድ ያለውን መለኮት የዚያን ተዋህዶ አንናገርም፣ የወልድን ነው የምንናገረው። ለምንድን ነው ካልከኝ ይላል ወኢንሪ ግሙራ ከመሙንቱ አደሩ ለተሰቦ ወስተከርሳ ቅድስት ድንግል ማርያም ሰው ለመሆን ሦስቱ አላደሩምና በአብ ያለውን መለኮት በመንፈስ ቅዱስ ያለውን መለኮት አንናገርም። ወበይንተ ተዋሕዶ ተመለኮት ዘንትናገር በዚህ የምንናገረው የመለኮት ተዋሕዶ ዘህልው በወልድ ያለውን ነው። ወአኮ በእንተ አብ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ያለውን አይደለም። በአብ በወልድ ያለው መንፈስ ቅዱስ ከተናገርለ ሦስቱ ሰው ሆነ ያሰኛል። ለዚያ ነው መንፈስ ቅዱስ ክብር ሆነው ካል ሰው ሆነ ያሰኛል ነው። ስለዚህ መለኮት የምንለው ያ ቃል መለኮቱን ከሥጋ ጋር አዋህዶ በተዋህዶ ከበረ ብለን እናገራለን። እነሱ ደግሞ የለም በቅባተ መንፈስ ቅዱስ ከበረ ይላሉ። በቅባተ መንፈስ ቅዱስ ከበረ ማለት አንደኛ ሩቅ ቢሲ ማሰኘት ነው ክርስቶስን፣ ሌላኛው ዜገ ማለት ነው፣ ሌላኛው ደግሞ ክብርን ይሻል ማለት ነው፣ ሌላኛው ደግሞ መንፈስ ቅዱስ ሰው ሆነ ማለት ነው። ስለዚህ የነገረ ቅባት በነገረ ሥጋዌ እሱን ነው የምንናገረው። ስለዚህ መክበርን ስንናገር ለሥጋ ክብር መሆኑን ስንናገር፣ ለቃል ማክበርን ስንናገር ለሦስቱ ሰጥተን እናገራለን። ጠንቀቀን ማዋሃድን ለሦስቱ ተዋሃደ ብለን እናገረን ለወልድ ሰጥተን እናገራለን። ጳውሎስ ላይ በዕብራውያን መልእክት ምዕራፍ 1 ላይ ቅዱስ ጳውሎስ ወውቱ ገብረ በዚያ ነጽ ኃጢአተነ የሚለውን ሊቃውንት አባቶቻችን ሲተረጉሙ አንጭነት፣ መንጫነት፣ ነጭነት ብለው ተርጉሞታል። አንጭነቱ ከአባቱ ያገናኘዋል፣ ከእናቱ ያገናኘውም። መንጫነቱ ከእናቱም ያገናኘውም ከአባቱም ያገናኘውም። ነጭነቱ ከእናቱ ያገናኘዋል ብሎ ተርጉሟል። ምን ማለት ነው? አንጭነቱ ከእናቱ ያገናኘውም ከአባቱ ያገናኘዋል። አንጭነቱ ከአባቱ ያገናኘዋል ማለት ነው። አነጻ ስንል ሦስቱንም ነው። አንጭነት ማለት የሦስቱ ነው። መንጫነቱ ግን መንጫ መሆኑ ግን ኩነት ስለሆነ የወልድ ነው። ከእናቱም ያገናኘው ከአባቱም ያገናኘው። አክባሪነት ከአባቱ ያገናኘዋል። ክብር ከእናቱም ያገናኘው ከአባቱም ያገናኘው። መክበር ከእናቱ ያገናኘዋል። መክበር ከእናቱ የሚያገናኘው ምንድን ነው? የእመቤታችን የጸጋ ቢሆን የእሱ የባህሪ ቢሆን